ክርስቶስ ሰላም በእናንተ ላይ ጥያቄን ትመልስልኛለህ? አምላክነቱን በደንብ ታውቃለህ፣ ትረዳለህ። ግን ቃላት ማንጋደድ ምናምን ነገር ያው ስለለመዳችሁ ነው። ግን ጥያቄ ያለኝና ጥያቄ መጠየቅ እችላለሁ? ሰዋስ ወርጃ አትደረቢ ከአወራሽ በአንድ ጉዳይ ላይ ያ ስህተት ሳይታረም ወዴትም አታልፍም። እኔ ጋር እውነት ሰላም፣ እንዴት ነህ? እግዚአብሔር ይመስገን። እንደምን ዋላችሁ? ሰላም ነው። እንዴት ነህ? ክብሩ ይስፋ ለመድኃኔዓለም። እንደምን ናቸው? ሰላም ነው አልሐምዱሊላህ። እንዴት ነህ አንተ? የተመሰገነ ይሁን። መጀመሪያ አድናቆቴን ነው የምነግሰው። እነዚህ ከሃይማኖት ጋር የተያዘ ክርክር በቅርብ ጊዜ ብዙ ቦታ ያከናውናል። እዚህ ቤት ያስተዋልኩት ነገር በጣም ግብረ ገብ ነው። ይሄ ትክክለኛው ኢትዮጵያዊነትን የሚያሳይ ባህላችን ነው። ትክክል ነው። በሀሳብ ሺህ ጊዜ አንስማማ፣ ሀሳባችን ነው መከራከር ያለበት እንጂ አንዳችን ከአፋችን የሚወጣ አጸያፊ ቃል ሌላውን ሳይሆን ራሳችንን ነው የሚያረክሰው የሚያቆሸሸው። እና ይሄ በጣም ደስ የሚል ነገር ነው። ሌሎቻችሁም ብንሆን መግለጽ ያለብንን ሀሳብ ብቻ በቀጥታ መግለጽ፣ ያልተረዳነውን ነገር መጠየቅና መረዳት እንጂ አጸያፊ ንግግር ጥሩ አይደለም። ከታች የሚጽፉም አሉ አንዳንድ ደስ የማይል ቃል የሚጽፉ ለራሳቸው ነው መልሶ የሚያበላሻቸው። ጥሩ አይደለም። በዚህ የሚመጣ ለውጥም የለም። መጀመሪያው እሱ ነው። ከዚያ ቀጥሎ ሁለት ነገር ለማለት ነው። አጋጣሚ ውጭ ስለሆንኩ መጽሐፍ አልያዝኩም፣ ግን አንዳንድ ቀደም ካለው ጀምሮ ያስተዋሉ ያየሁት አለ። ለእሱ መልስ ለመስጠት ነው። ምንድን ነው? ይቅርታ ልጅ እንትን ብሎኝ ነው። የኢየሱስ ክርስቶስን አምላክነት እኔ የምረዳበት አንድ ሁለት ነገሮች እጠቅሳለሁ። ከዛ በኋላ ሶስት ጥያቄዎች አሉ። ጥያቄዎቹን እሰጣለሁ። ጊዜ ባለ ጊዜ መልስ እንድትሰጡኝ ነው። ኢየሱስ ክርስቶስ አምላክ ነው ስንል እኛ የመጀመሪያው ነገር አዳምና ሔዋን በሳቱ ጊዜ ስተውም ወደ መሬት ሲባረሩ እግዚአብሔር ለአዳም የሰጠው አንድ ቃል አለ። ከ5 ቀን ተኩል በኋላ ከልጅህ ተወልጄ አድንሃለሁ ብሎታል። እንግዲህ ከልጅህ ተወልጄ ነው የሚለው ምን ማለት ነው? እሱ ራሱ እንደሚወለድ የገለጸበት ቃል ነው። ያም አዳም ከተፈጠረ ከ5500 ዓመት በኋላ በትክክልም በእኛ አቆጣጠር ሰው ከተፈጠረ አሁን ወደ 7700 ምናምን አካባቢ ዘመን ሆኗል። እሱን ነው የምንቆጥረው። እና ኢየሱስ ሲወለድ 5500 ዘመን ነበር። አንዱና ዋናው ኢየሱስ ከመምጣቱ በፊት መጽሐፍ ቅዱስ ተጽፎ ስለነበረ ትንቢቱንም ያንን ስንጠብቅ ስለነበረ አምላክ ነው የምንለው በዚህ ነው። ሁለተኛው ኢየሱስ ክርስቶስ እግር አጥቧል። እግር ባጠበበት ጊዜ ደቀ መዛሙርቱን ያላቸው ነገር አለ። እነሆ እኔን ጌታ ብላችሁኛል። ጌታ እግር ካጠበ ከእናንተስ አንዳችሁ ይህንን ሊያደርግ አይገባውምን ይላቸዋል። ጌታ መሆኑን የገለጸበት ነው። እና ሌላም ተመሳሳይ ሶስተኛ ቦታ ላላስታውሰውም እሱ ነው። ሌላው ምንድን ነው? በወቅቱ ምልክት ያሳያቸው ምልክት አለ። በትንቢቱ መሰረት ያሳያቸውን ተአምራቶች በመመልከት ጌታ ያልነው ለዛ ነው። ሶስተኛው ራሱን በራሱ ከመሞት ያስነሳ አንድ መሲህ እሱ ብቻ ነው። በእርግጥ በስጋ ያረጉ ወይም ሳይሞቱ ስጋቸው ሞትን ሳይቀምስ አሁንም በሌላ ሰማያት የሚኖሩ ሌሎች ቅዱሳኖች እንዳሉ እናምናለን። ነገር ግን እነሱን ጌታ አንላቸውም። ኢየሱስ ክርስቶስን ጌታ የምንለው ለዚህ ነው። እኔ ግን ጥያቄ አለኝ። ጥያቄ ምንድን ነው? ቁርአንም ነቢያቶችን ይቀበላል። ወደ ቀጣዩ ከመግባታችን በፊት በዚች ላይ ትንሽ ሀሳብ መስጠት ፈቃደኛ? አዎ። ኢየሱስ ክርስቶስ ጌታ የሚለውን ስንመለከት ጊዜ በመደረግ ያገኘው ጌትነት እንደሆነ መጽሐፍ ቅዱስ ይነግረናል። በመደረግ የተገኘ ጌትነት ደግሞ ሹመት ነው፣ ስልጣን ነው። አምላክ ጌታ ሊደረግ አይችልምና አንዴ
እሺ ይቅርታ። እና የኢየሱስ ክርስቶስ ጌትነት በመደረግ የተገኘ ጌትነት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን ይላል? ይህን ኢየሱስን እግዚአብሔር ጌታ አደረገው ይላል። ልክ ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ይህን ዮሴፍን እግዚአብሔር ጌታ አደረገው ባለበት ሂሳብ እዚያው ላይ ልክ እንደው ኢየሱስ ክርስቶስን ጌታ አደረገው ይላል። በመደረግ የተገኘ ጌትነት ነው የክርስቶስ ጌትነት። ሌላኛው ምንድን ነው? ኢየሱስ ክርስቶስ ከሙታን ራሱን አስነስቷል የሚለው ነው። ይሄም እንዲሁ ስህተት ነው። ወደ 15 እና ከዚያ በላይ ጥቅሶችን ልሰጥህ እችላለሁ። ኢየሱስ ክርስቶስ ራሱን አላስነሳም፣ አምላኩን ያስነሳው እግዚአብሔር አስነሳው ይላል፣ ቃል በቃል ማለት ነው። አይ እግዚአብሔር ሲባል እኮ ታዲያ አብም ወልድም መንፈስ ቅዱስ ናቸው ልትለት ትችላለህ። እና አይደለም፣ አብ እንደሆነ ይነግረናል ቃል በቃል እግዚአብሔር አብ አስነሳው እያለ ይናገራል። ስለዚህ ያስነሳው አምላኩ እንጂ በራሱ አይደለም። ይህንም ላሳይ እችላለሁ ጥቅሶችን ከፈለካቸው ማለት ነው። ሌላው ስራዎቹ ተአምራቶቹ ለመሆኑ የመለኮታዊ ባህሪ ናቸው ወይ? ላ እንደዚህ ተአምራቶቹ የአምላክነት ባህሪ አይደሉም። እነዚህም እንዲሁ የአምላኩ ስራዎች በእርሱ ላይ እንጂ የእርሱ አይደሉም። ይህንም የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን ይላል? እግዚአብሔር በኢየሱስ ክርስቶስ በኩል ድንቅና ተአምራትን አደረገለት ይላል። አየህ፣ ተአምራቶቹ ሁሉ የማን ናቸው? የእግዚአብሔር ናቸው ማለት ነው እንጂ እርሱ አይደሉም። ኢየሱስ ክርስቶስም ሲናገር ከአምላኬ የሆኑ ብዙ ስራዎችን ያሳየኋችሁ ስለ የትኛው ኃጢአቴ ትወግሩኛላችሁ ይላቸዋል። የአምላኩ ስራዎች እንደሆኑ ሁሉንም ይናገራል ማለት ነው። እና ይህን ይመስላል ወገናችን። ይህን ያክል ካወራን በዚህ ላይ ሀሳብ የምትሰጠው ካለ መስጠት ትችላለህ። ከሌለ ወደ ቀጣዮች ጥያቄ መሄድ ይቻላል። ኦኬ፣ ጥሩ ማብራሪያ ነው። በእሱ ላይ ተጨማሪ የምሰጠው የኢየሱስን አምላክነት ኢየሱስ ወደ ምድር ሲመጣ ሰው ፍጹም አምላክ ነው ብለን ነው እኛ የምናምነው። ፍጹም ሰው የሆነበት እኛን የምንድንበትን መንገድ ሰው ሆኖ ሊያሳየን ነው። እንግዲህ በነበረበት እሱ መሬት ላይ በነበረበት ጊዜ በሙሉ ያሳየን አንድ ሰው ሊያደርግ ቢገባውን ሊኖሩ የሚገባውን ባህሪና ምግባር ነው ያሳየን። ያ ማለት ምንድነው? ፍጹም ሰው ሆኖ ነው ማለት ነው። ከፍጹም አምላክነት ወደ ፍጹም ሰውነት ተቀይሮ ተስተካክሎ ተዋህዶ የምንለው ለዛ ነው። ሌላው ሁለተኛው በዘመናችን ጄኔቲካሊ አንድ ሰው የትኛውም ፍጡር ሊፈጠር የሚችለው ኤክስ ዋይ ነው። ኢየሱስ ክርስቶስ ግን የመጣበት መንገድ ግልጽ የሆነ ከአንድ ከተባዕት ብቻ ነው። በዚህ መንገድ ሊፈጠር የሚችል ምንም አይነት ፍጡር የለም ከመለኮት ውጭ። ሌላውም አንዱ እሱ ነው። አሁንም ሌላ ጋር የእሱን አምላክነት የጠቀሰበት አንድ ምዕራፍ ምን አለ? የሰው ልጅ ማን ትሉታላችሁ ብሎ ጠየቃቸው ደቀ መዛሙርቱ። ከነሱም የተለያየ መልስ ሰጡና አንደኛው አንተማ የአብ ልጅ ነህ አለው። ይሄንን መለኮት ገለጸልህ እንጂ አንተ በአእምሮ ልታውቀው አትችልም አለው። እንግዲህ ይህ አባባል እውነት እንደሆነ በትክክል የሚያሳይ ነው። ያው በየልዩነታችን ያሉትን አንተ ክርስቶስ የእግዚአብሔር ልጅ ነህ አለው። አዎ፣ ሌላኛ ቦታ ላይ ደግሞ የእግዚአብሔር ልጅ ብሎ ተናገረ። ማነው? ክርስቶስ ነህ ተናገረ። እና ይሄን መሆኑን ነው እኛ እኮ ክርስቶስ መሆኑን መሲሆን እኮ እናምናለን፣ እንቀበላለን። አሁን እሱን አምላክ የማድረጉ ስራ ነው። ገብቶሃል አይደለ? እሱ አምላክ እንዳልሆነ ያስተማረው ክርስቶስ ተአምራትን አድርገዋል ወይ? አዎ፣ በአምላኩ ፍቃድ ሙታንን ሲያስነሳ ነበር። ቁርአን ይሄን ይመሰክራል እኮ ይናገራል። ማየት የተሳናቸውን ይፈውስ ነበር። በድንግልና ተወልዷል። በድንግልና መወለድ የአምላክነት መገለጫ አይደለም። ይሄንን በእርሱ ላይ ይሄንን ስራ የሰራ ያን አንዱ አምላክ ያንን ነው ማምለክ ያለብን ነው። ክርስቶስ በድንግልና እንዲወለድ ምንም ያደረገው አስተዋጽኦ የለም። አምላኩ ነው በዚህ ሁኔታ እንዲወለድ ያደረገው። ገብቶሃል አይደለ? መልአኩ ገብርኤልም ሲነግራት ጊዜ በስርዓቱ ሉቃስ ወንጌል ላይ ከሆነ ምዕራፍ 1 ላይ ከጌታ ከአምላክ ዘንድ ጸጋ ተገኝቶልሻል ብሎ ነው የነገራት። ከአምላክ ዘንድ ገብቶሃል አይደለ? ያም አምላክ ይወለዳል አይደለም ያላት። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ጌታ አምላክም የአባቱን የዳዊትን ስልጣን ይሰጠዋል አላት። እያረ ያ ጌታ አምላክ ለእርሷ ጸጋ ሰጣት እያለ ነው። የተሰጣት ጸጋ ማለት ኢየሱስ ክርስቶስ።
ይሄ ነው። በቁርአኑ ላይ ስንመጣ ጊዜ አላህ ሱብሓነሁ ወተዓላ በመልአኩ ገብርኤል በኩል ይህን ብስራት እንደሰጣት እንደምትወልድ መሲሁ የሚባለች ትወልጃለሽ፣ ለእስራኤል ሰዎች መልእክተኛ አድርጌ ልከዋለሁ፣ ረሱለን ኢላ በኒ እስራኤል አኒ ቀድ ጅእቱኩም ቢአየት ምን ረቢኩም ይላል። ወደ እስራኤል ልጆችን መልእክተኛ አድርጌ ልከዋለሁ እያለ ነበር። እና ይህ ነው ሐሰቱ ምንድን ነው? እርሱን ከፍ አድርጎ ወደ መለኮት የማንሳታቸው ስራ ነው። አይሁዶች በዚህ ተቃራኒ እሱን ሐሰተኛ ነው አሉ። እነሱንም በዚህ ምክንያት ከሃዲያኖች ናቸው ብለን እናምናለን። ክርስቶስን ስለካዱ ቦታል አይደለ? እርሱ ሐሰተኛ ሳይሆን እውነተኛ የሆነ የአምላክ መልእክተኛ ነው። እርሱን በዝሙት ተገኘ ይላሉ። በዝሙት አልተገኘም፣ በተአምራዊ መንገድ ነው የተገኘው። በድንግልና ማንም ወንድ ጫፏን ሳይነካት ድንግል ማርያም ከእርሷ ተገኝቷል መሲሁ ብለን እናምናለን። ይህን አላህ በቁርአን ላይ ብዙ ቦታ ላይ ይናገራል። ቦታል አይደለ? መሲሁ በድንግልና ላይ የተወለደው ማንም ሳይነካት እርሷን ተአምራዊ በሆነ መንገድ፣ ልክ እንዲሁ እርሱ እውነተኛ ነው፣ ሐሰተኛ አይደለም። የሚሰራቸውን ተአምራቶች ሐሰት እንደሆኑ ገለጹ አይሁዶች። በፍጹም ለማስተባበል ሞክሩ። እነዚህንም አላህ ሱብሓነሁ ወተዓላ እውነተኛ ተአምራቶች ናቸው ከኔ ዘንድ የተሰጠው ተአምራት የመልእክተኛነቱ የነቢይነቱ ማረጋገጫ ብሎ ብዙ ቦታ ላይ መስክሩለታል። ወለቀድ አተይና ሙሳ ልኪታብ ወቀፈይና ሚን ባዕድህ ብሩሱል ወአተይና ዒሳ ብነ መርየም አልበይናት ይላል። ለማርያም ልጅ ለመሲሁም ለዒሳ ተአምራቶችን ሰጥቼዋለሁ እያለ ይናገራል። መሲሁም ሲመሰክር ምን አለ? ወረሱለን ኢላ በኒ እስራኤል አኒ ቀድ ጅእቱኩም ቢአየት ሚን ረቢኩም አለ። እኔ ወደ እስራኤል ልጆች የተላኩኝ መልእክተኛ ነኝ፣ እነሆ እኔ ከጌታችሁ ከአላህ ዘንድ ተአምራቶችን አምጥቼላችኋለሁኝ አለ። የአምላክ ስጦታዎችና ስራዎች እንደሆኑ እነዚህ ተአምራቶች ራሱን ሲያስተምር ነበር። ይሄ ነው ገብቶሃል አይደል? መሲሁ ትምህርቱ ምንድነው ነው? ዋናው ቁም ነገር ሲያስተምር የነበረው ስለ አምላኩ ነው። አምላኩን በጣም ያከብራል መሲሁ። አምላኩን በጣም ሰዎች እንዲያመልኩ ይፈልጋል። እዚያ ለአምላኩ ይሰግዳል፣ ይጸልያል፣ ያመልከዋል በደንብ አድርጎ ገብቶሃል። ያመሰግነዋል ስለዋለለት ጸጋ ሁሉ። ይህ ነው ነቢያቶች ያስተማሩት። እኛም በዚህ ላይ አንድ እንሁን ያልናቸው ገብቶሃል። ነቢዩ መሐመድም ሰለላሁ ዐለይሂ ወሰለም ሲላኩ ጊዜ በቃ ለመጽሐፉ ባለቤቶች ምን በላቸው? አንዱን አምላክ እናምልክ በላቸው። በዚህ ላይ እኩል እንሁን በላቸው ነው። መሲሁም የሰበከው ይሄንኑ ነው። ገብቶሃል አይደል? ምን ይላል በቁርአን ላይ አላህ ሱብሓነሁ ወተዓላ ወቁል ሊለዚነ ኡቱል ኪታብ ወልኡምይይነ አስለምቱም ፈኢን አስለሙ ፈቀድ ኢህተደው ይላል። እነዚያን የመጽሐፉን ባለቤቶች ስለሙ በላቸው፣ ከሰለሙ በእርግጥም ቀናውን ጎዳና ተመሩ ይላል። መስለም ማለት ነው ለዚህ ለአንዱ አምላክ በብቸኝነት መገዛት፣ በእርሱ ላይ ቅንጣት ሳናጋራ። የትኛውን አምላክ? የአብርሃም የኢስሐቅ የያዕቆብ አምላክ እያለ አላህ በቁርአን ላይ ይገልጸዋል። ገብቶሃል አይደል? ቁል ያ አህለል ኪታቢ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ ወላ የተኪዘ ባዕዱና ባዕዱን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ አሽሀዱ ቢአንና ሙስሊሙን ይላል። ሙሐመድ ሆይ ለመጽሐፉ ባለቤቶች እንዲበላቸው ይላል። የመጽሐፉ ባለቤቶች ብሎ ነው ያክብሮ ነው የሚጠራቸው። ለምን? ምንም እንኳን ቢበረዝም የነቢያትን መጽሐፍ የሚል በእጃቸው ላይ አለና። አየህ፣ አብርሃም ነቢይ ነው፣ አዎ ነው። ኢስሐቅ ነቢይ ነው፣ ያዕቆብ ነቢይ ነው፣ ሙሴ ነቢይ ነው፣ እነ ዳዊት፣ እነዚህን ሁሉ እንቀበላቸዋለን። ገብቶሃል አይደል? ነገር ግን የነዚህን አምላክ የሆነውን ያንን አንዱን አምላክ እናምልክ ነው። መሲሁ ከነቢያቶች መካከል አንድ ነቢይ ነው። ገብቶሃል አይደል? መሲሁም ሲሰብክ የነበረው ያንን አንዱን አምላክ እንድታመልኩ ነው። አብርሃምም እንደዚህ ሆኖ፣ ሙሴም እንደዚህ ሆኖ ሁላቸው የሰበኩት ይሄ ነው። መሲሁ ምን እንደሰበከ በዚህ በቃሉ ላይ ሲያስቀምጥልን አላህ ሱብሓነሁ ወተዓላ ይላል። መሲሁ ራሱ ከተናገረው ንግግር ወቃለ ልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም፣ ክርስቶስ ወይንም መሲሁ ለህዝቦቹ ምራራቸው እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም አምላክ የሆነውን ያን አንዱን አምላክ አላህን አምልኩ አላቸው ይላል። አብርሃምም ሲናገር ምን አለ? ወኢብራሂመ ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን። አብርሃም ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ አስተዋይ ከሆናችሁ ይህ ነው ለእናንተ የሚሻላቸው አላቸው። አብርሃም አላህን ተገዙ ብቻ ብሎ አላቋረጠም። ከአላህ ውጭ የሚመለኩ ነገራቶችን ሁሉ ጣዖትና የሰው ስራዎች ናቸው ብሎ ገለጻቸው። ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ ወተኽሉቁነ ኢፍካ፣ እነዚያ ከአላህ ውጭ የምታመልኳቸው ሁሉ ጣዖቶች ናቸው። በራሳችሁ ጊዜ አምላክ ናቸው ብላችሁ ሰይማችኋቸው ፈጥራችኋቸው ነው። ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለህ ኢለይሂ ቱርጀዑን። አብርሃም ቀጥሎ ምን አለ? እነዚያ ከአላህ ውጭ የምትገዟቸውን ሲሳይን ከእነርሱ አትፈልጓል። ሲሳይን ስትፈልጉ ጊዜ ከአንዱ ከአምላካችሁ ከአላህ ብቻ ፈልጉ፣ በምትሞቱም ጊዜ ወደ እርሱ ተመላሾች ናቸው። እርሱን በብቸኝነት ፍሩት፣ ተገዙት እያለ ይናገራል። ሙሴ የሚያስተማረው ይሄን ኢነማ ኢላሁኩም ላህ ላ ኢላሃ ኢላ ሁወ ወሲዐ ኩለ ሸይን ዒልማ። ሙሴ ምን አለ? አምላካችሁ እርሱ አንድ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላቸውም እያለ ይናገራል። ኢልያስ ከነቢያቶች መካከል አንዱ ኢልያስ ነው። ወኢነ ኢልያስ ለሚነል ሙርሰሊን።
ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን አላህ ረበኩም ወረበ አባኢኩም አልአወሊን ይላል። ኤልያስ ከመልእክተኞቼ ከነቢያቶቼ መካከል ነው አለ አላህ። ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን ለህዝቦቹ እንዲህ ባላቸው ጊዜ አስታውስ ይላል። ህዝቦች ወይ አንዱን አምላክ አላህን በብቸኝነት አትፈሩትምን? በቃ ወደ አንዱ አምላክ ነው የሰበኩት። መሲሁም ከነዚህ ከነቢያቶች መካከል ሆኖ ወደ አንዱ አምላክ ሊሰብክ ነው የመጣው። ራሱን ሊያስመልክ አልመጣም በፍጹም። የሰራቸው ድንቅ ስራዎች ከሆኑ እንዳ ወደ አምላክነት እንድትወስዱ ያደረጋቸው የአምላኩ ስጦታዎች ናቸው በእርሱ ላይ። አልዓዛርን ባስነሳ ጊዜ ታስታውስ ከሆነ ወደ ሰማይ ቀጥ አለና አባት ሆይ ስለሰማኸኝ አመሰግንሃለሁ አለ። ሁልጊዜም እንደምትሰማኝም አውቃለሁ አለ። ይሄንም ከዚህ ሁሉ ህዝብ ፊት የምናገረው አምላክ እንደሆንኩኝ እንዳውቁ ዘንድ አይደለም ያለው፣ አንተ እንደላከኝ ያውቁ ዘንድ ነው አለ። የኔም መልእክተኛነቱ የነብይነቱ ማረጋገጫ ነው ያ ተአምር ሁሉ። ቀደምት በነቢያት በኩል አምላክ ተአምር ሲሰራ ነበር አይደለ? ያን ሲያደርግ ነበር። በመሲሁም በኩል አደረገ። ያ በፍጹም ማረጋገጫ ሳይሆን የእውነተኛነቱ እውነተኛም ከአምላክ ዘንድ የተላከ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰዎች ጠየቋቸው፣ ያ ሙሐመድ ኢን ኩንተ ነቢየን አሪና አሏቸው። ሙሐመድ ሆይ አንተ በእውነትም የአምላክ መልእክተኛ ከሆንክ ማረጋገጫ ተአምር ሰርተህ እንድታሳየን እንሻለን አሏቸው። ምክንያቱም ቀደምት ነቢያቶች ነቢይነታቸው ማረጋገጫ ተአምር ያሳዩ ነበርና ተአምር እንሻለን አሉ። ምን ጠየቁ? የበካ ሰዎች ኑሪዱ አን ተሹቀ ለና አልቀመረ ኢላ ሽቀይን ሊያደርገው አይችልም በቃ ብለው ምድራዊ ተአምር አይደለም የጠየቋቸው። ወደ ሰማይ ቀጥ አሉና ይህችን ጨረቃ ለሁለት ከፍለህ አሁን እንድታሳየን እንፈልጋለን፣ በኋላ ምናምን አይደለም አሁን አሳየን ከፍለህ አሏቸው። እዚያው ፊታቸው እንظሩ ነው ያሏቸው ነቢያችን ሰለላሁ ዐለይሂ ወሰለም። በሉ እንግዲህ አሁንስ ተመልከቱ እዩ አሏቸው። ፈሸቀ ለሁም አልቀመረ ኢላ ሽቀይን አይናቸው እያየ ጨረቃን ለሁለት ከፈሉላቸው። ጨረቃን ለሁለት ከፍለው አሳያቸው ነቢያችን ሰለላሁ ዐለይሂ ወሰለም። ሌላም በርካታ ተአምራቶችን ያደርጉላቸዋል። እና ይህ አሁን እኛ ጨረቃን ከፈለ ከዚያስ ይህን የሚያደርግ ማንም ሰው የለም አምላክ ነውና ስለዚህ አምላክ ናቸው አንልም። እኛ ዘንድ ተአምር ብርቅ አይደለም። ከአንድ ሺህ በላይ ተአምር ሰርተዋል ነቢ ሰለላሁ ዐለይሂ ወሰለም። ያን መቁጠር እንችል ነበር። እኛ እዛ ጋር ትኩረታችን ያ የአምላክ ስራ ነው። በእነርሱ በኩል ስለ አምላካቸው ነው ትኩረት አድርገው ነቢያቶች ሊሰብኩን የመጡት። ነቢያትን የሚወድ የሚያከብር ካለ መሲሁን የሚወድ ካለ መሲሁን እና አብርሃምን፣ ይስሐቅ፣ ያዕቆብ ያንን የላካቸውን አንዱን አምላክ በብቸኝነት ያምልክ። መሲሁም ከእናንተ የሚፈልገው ይሄን ነበር። ነገር ግን እርሱን አስመለኳቸው። ወባጢለን ያዕቡዱነኒ ወተዓሊሙሁም ተዓሊሙ ልበሸር ይላል ኢሳያስ የተናገረውን ኢየሱስ ደገመው። ምን አለ? ሰዎች በከንቱ ያመልኩኛል፣ ትምህርታቸውን የሰው ትምህርትና ስርዓት ነው አለ። እና ያንን የአብርሃም የይስሐቅ የያዕቆብን አምላክ አንዱን አምላክ በማምለክ ላይ ያው እንዳልኩ ብዙ ማተሪያል አለ። በጥልቀት ማወቅ መገንዘብ ይጠይቃል። እንደዚህ አይነት ነገር እርግጠኛ ሆኖ ለመናገር ሌላም በትልቁ ግን እኔ የሚያሳምነኝ እንዳልኩ ሌላው ምንድን ነው ደቀ መዛሙርቱ ሐዋርያቶች በይበልጥ ዮሐንስ የጻፈው ጽሑፍ ነው ለእኔ በጣም ከባድ። ምክንያቱም ልክ እንደ ሁሉም ነቢያቶች እጅግ በጣም ብዙ ነገር ጽፏል። እግሩ ስር ሆኖ ሲማር የነበረ በኋላም ከሱ ማድረግ በኋላ ሲጽፍ የነበረ ነው እና እሱ በዛ ልክ እግዚአብሔር ይቀርበው የነበረ ብዙ መልእክት የሚነግረው የነበረ ሐዋርያ ነው እና በወቅቱ የነበረው የበለጠ ያስረዳኛል ነው። አሁን እነሱ ሐዋርያቶች መመስከራቸው የእሱን አምላክነት ለእኔ ትልቅ ምልክት ነው ነው እነኛ ማጣቀሻ ናቸው ቀደም ያልኩ። ሐዋርያቶቹ ግን በቀጥታ ሌሎች መልእክት የሚነገራቸው ስለነበረ ኢየሱስ ክርስቶስ አምላክ ካልነበረ ለነሱ የሚነገራቸው ነበር። ለምሳሌ እንዳልኩ ዮሐንስ አሁንና ገና የሚቀጥለውን ጭምር በደንብ አድርጎ ቁልጭ አድርጎ ጽፏል። እጅግ በጣም ረቂቅ የሆነ ትንቢት ጽፏል እና እዚህ ውስጥ አይ የምታመልኩት ሰው ነው፣ መልእክተኛ ነው፣ ነቢይ ነው እንጂ አምላክ አይደለም ብሎ ይጽፍልን ነበር በትክክል ሌሎች ነገሮችን እንዳናደርግ። ለምሳሌ እጅግ በጣም ሊያሳስተን የሚችል ነገር ዮሐንስ ራዕይ ምዕራፍ 13 ሙሉ ማለት ይቻላል ስለ 666 ቁጥሩን ሳይቀር እንዴት መወሰድ እንዳለብን ሳይቀር ጽፎልናል። ልክ እንደዚህ ይጽፍልን ነበር ነው። እኔ ዮሐንስ ለኢየሱስ ክርስቶስ አምላክ እንዳለው አስተምሯል። ምን ትላለህ? ወይም ዮሐንስ ወንጌል ላይ ኢየሱስ ክርስቶስ ቃል በቃል አምላክ እንዳለው ይናገራል። ለአምላክ አምላክ ሊኖረው አይችልም መቼም። ቃል በቃ ኢየሱስ ክርስቶስ አምላክ እንዳለው ራሱ አስተምሯል። አሳየኝ
ወደ አምላኬ ወደ አምላካችሁ አርጋለሁ እያለ ኢየሱስ ይናገራል። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ ሁለቱም ላይ ምን ይላል? የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? አምላክ አለው እያሉ እኮ ነው ሐዋርያቶች። አምላክ አለው የኢየሱስ ክርስቶስ አምላክ ይባረክ ይላል። አያርና አምላክ እንዳለው ይናገራል። ነብይነቱን ላልከው ልክ እንዲሁ ዮሐንስ ወንጌል ላይ በጣም በርካታ ቦታ ላይ በኢየሱስ ክርስቶስ ስራ ያዩ ሰዎች የመሰከሩ ሰዎች ነብይ እንደሆነ መስክረዋል። ይሄንን ዮሐንስ በደንብ አድርጎ አስቀምጦታል። አንድ የትም ተቃውሞ አላቀረበም ዮሐንስ። ነገር ግን ነብይ ነው በማለታቸው ተሳስተዋል እነዚህ ሰዎች አላለም። አይኑን ያበራለት ሰው ተአምር እዛ ዮሐንስ ላይ አይኑንም ኢየሱስ ክርስቶስ ያበራለትን ሰው ማን ነው ትላለህ ስለ እርሱ ተብሎ በተጠየቀ ጊዜ እርሱማ ነብይ ነው አለም ብሎ አስቀምጧል፣ መስክሯል ዮሐንስ። ልክ እንዲሁ ሌላ ቦታ ላይ ሙታንን ባስነሳ ጊዜ ለሰውም እንዲህ አይነት ክብር የሰጠ ወይም ደግሞ ለእግዚአብሔር የላከው ነብይ እያለ ሁሉ ተገልጿል። እዚያ ማሳየት እችላለሁ። እነዚህን ቦታዎች ሙታኑን ማስነሳትን አስመልክቶ የነብይነት ማረጋገጫዎች እንደሆኑ ተቀምጠዋል። ወደ ዓለም ይመጣል የተባለው ነብይ ይሄም ነው አሉን እያለ ይህን ሁሉ አስቀምጦታል። የህዝቡ ሁሉ ምስክር ተቀምጧል። ይህ ነው እና አምላክ እንዳለው በጣም ጥሩ ነው የተነጋገርነው። እኔም ብዙ እንዳነብ ጥሩ በር ከፍተህልኛል። ምክንያቱም በጣም ብዙ በትክክል ነው ብዙ የማውቀው ነገር የለም። ነገር ግን የበለጠ እንዳውቅ እንደገና እንድመረምር አሳይተኛል። በጣም ነው የማመሰግነው። ጥያቄ ሁለት ጥያቄዎች ናቸው። አንደኛው ጥያቄ የነቢዩ መሐመድ መምጣት እንደ ኢየሱስ እና እንደ ሌሎች ነቢያቶች ቀድሞ መምጣታቸው ተጽፏል ወይ ለማወቅ ነው። የማውቀው ነገር የለም። ሁለተኛው ጥያቄ ነቢያቶች ያው ቁርአንም መጽሐፍ ቅዱስም የሚያምናቸው የሚቀበላቸው ነቢያቶች በሙሉ በአመጣጣቸው ብዙ በኃይል አይጠቀሙም። በነቢዩ መሐመድ ጊዜ ግን ከሌሎቹ በተለየ የኃይል እርምጃ ይበዛል እና ብዙ ጊዜ ጦርነት ውስጥ ይሳተፋሉ እና ሃይማኖትስ እንዴት ነው? በኃይል በሌሎች ነቢያቶች የታየው በሳቸው አልታየም። ይሄ ለምንድን ነው የሆነው? በዚህስ እስከ መቼ ሊቀጥል ይችላል? አሁንም እንዳልኩ በቅርብ ጊዜ ነው እኔ እንትኑ አልነበረኝ። በቅርብ ጊዜ በምሰማው ነው የተረዳሁት። ትንሽ ከበድ የሚል ነገር አለ። እስኪ ስለሱ ማብራሪያ ስጠኝ። በይበልጥ የቱ ነው ከባዱ? ወደፊትም የሆነ እንደዚህ አይነት ሰላም ብዙ የሌለው አይነት ነገር የሚመስል እንደዚህ አይነት ግጭቶችን የሚቀበል በዚህም መንገድ መቀጠል የሚፈልግ አይነት እድምታ ያለው ነው የሚሉ ስላሉ ከዚህ አንጻር እስኪ ነው አምላክ አላህ ስብሐነሁ ወተዓላ ላለፉት ነቢያቶች ሁሉ የሚገርማችሁ ለአንድ ነቢይ እንኳን አልቀረም ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል ኪዳን ይዞባቸው እንደነበር ቃል በቃል ይነግረናል በሱራ አሊ ዕምራን ላይ ወኢዝ አኸዘ አላሁ ሚሳቀ ነቢይነ ይላል። ከነቢያቶችም ቃል ኪዳንን በያዝኩኝ ጊዜ ስላንተ ይላቸዋል። አንድ ነቢይ የለም ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል ኪዳን የተያዘበት ቢሆን እንጂ ለማ አተይቱኩም ሚን ኪታቢን ወሒክማ ثመ ጃአኩም ረሱሉን ሙሰዲቁን ሊማ መዐኩም ለቱእሚኑነ ቢሂ ወለተንሱሩነህ ቃለ አአቅረርቱም ወአኸዝቱም ዐላ ዛሊኩም ኢስሪ ቃሉ አቅረርና ቃለ ፈሽሀዱ ወአና መዐኩም ሚነ ሻሂዲን ፈመን ተወላ በዕደ ዛሊከ ፈኡላኢከ ሁሙል ፋሲቁን። አላህ በሱራ አሊ ዕምራን ላይ ቃል በቃል ያለፉት ነቢያቶች ሁሉ ብሎ ይገልጻል። የመጀመሪያው ነቢይ ጀምረህ እንግዲህ ያዝ ሁሉ ነው። የመጀመሪያው ነቢይ ማን ነው? አደም ሁሉ ያውቃል ወደፊት ለመጨረሻው ዘመን የሚያስነሳው መልእክተኛና ነቢይ እንዳለው ከእነርሱም ከነቢያቶችም ጋር አንድ አይነት ትምህርትን ይዞ የሚመጣ የቀደምት ነቢያትን ትምህርት ለመጨረሻው ዘመን የሚያስተምር ነቢይ ይመጣል ተብሎ ለማ አተይቱኩም ሚን ኪታቢን ወሒክማ ይላቸዋል። ከሰጠኋችሁ መጽሐፍና ጥበብም ጋር ثم جاءكم رسول مصدق لما معكم ከዚያም ከእናንተ ጋር ያለውን ትምህርት የሚያረጋግጥ የሆነ መልእክተኛ በሚመጣ ጊዜ እያለ ነግሯቸዋል። የቀደምት ነቢያትን ትምህርት ይዘውላቸው ነው የመጡት። የአብርሃም የኢስሐቅ የያዕቆብ ትምህርት አለ በዚህ በቁርአን በተሰጡት ውስጥ እንዳለ አብርሃም ምን አስተማረ የአብርሃም ምዕራፍ የሚል አለ በቁርአን ላይ አብርሃም ምን አስተማረ የሚለው እዚያ ላይ ቁጭ ተደርጎላቸዋል። የኢስሐቅ የያዕቆብ ትምህርት ምን ነበር የሚለው ተቀምጦላቸዋል።
ገዛቻል አይደል? ያን ይዘው ነው የመጡት ነቢያችን ሰለላሁ ዐለይሂ ወሰለም። ልክ እንዲሁ በሱረቱል በቀራ ላይ አብርሃምና ኢስማኤል መካ ላይ ካዕባን በሰሩ ጊዜ እዚያ ላይ ጸሎት አድርገው ነበር። ያም ጸሎት ምንድን ነው? አምላካችን አላህ ሆይ ከዚች ሀገር ከመካ ማለት ነው ለሰው ዘር አንድ መልእክተኛንና ነቢይን አስነሳ ብለው ጸሎት አድርገው ነበር። ወኢዝ የርፈዑ ኢብራሂሙ ልቀዋዒደ ሚን ልበይት ወኢስማዒሉ ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም ረበና ወጀዐልና ሙስሊመይን ለከ ወሚን ዙርየቲና ኡመተን ሙስሊመተን ለከ ወአሪና መናሲከና ወቱብ ዐለይና ኢነከ አንተ ተዋቡ ረሒም ረበና ወበዐት ፊህም ረሱላን ሚንሁም አሉ። አብርሃምና ኢስማዒል ምን አሉ? ጌታችን አላህ ሆይ ከነዚህ ሰዎች አንድ መልእክተኛን ለሰዎች አስነሳ ብለው ለመኑት። ስለ ነቢ ሰለላሁ ዐለይሂ ወሰለም የተነገረ ትንቢት ነው። ቀጥታ እነሱ ዱዓ እያደረጉ ነው። ገና እዚያ ጋር ወበዐት ፊህም ረሱላን የትሉ ዐለይሂም አያቲክ የአንተን አናቅጽ ለትውልድ የሚያነብ ይሆናል። ወዩዓሊሙሁም ልኪታበ ወልሕክማ መጽሐፍንና ጥበብን ለሰው ዘር የሚያስተምር ወዩዘኪህም ከኃጢአታቸውም የሚያነጻቸው የሆነ ነቢይ ኢነከ አንተ ልዓሊሙ ልሐኪም አንተ አዋቂና ጥበበኛ የሆንክ ጌታ ነህና አሉ። አያችሁ ታዲያ በእርሳቸው ላይ እንደፈጸመው የት ይገኛል? ይሄ የተናገረው በሱረቱል በቀራ ላይ ነው። የመጀመሪያው ሁለተኛው ምዕራፍ ላይ ሱረቱል ጁምዓ ላይ በእርሳቸው ላይ እንደፈጸመው ሁለተኛው አንቀጽ ሱረቱል ጁምዓ ላይ ይናገራል። ሁወ ለዚ በዐሰ ፊል ኡምይይነ ረሱላን ሚንሁም የትሉ ዐለይሂም አያቲህ ወዩዘኪህም ወዩዓሊሙሁም ልኪታበ ወልሕክማ ወኢን ካኑ ሚን ቀብሉ ለፊ ضላሊን ሙቢን። ቀጥታ ቃል በቃል አብርሃምና ኢስማኤል ያደረጉትን ጸሎት ሱረቱል ጁምዓ ላይ በአንተ ላይ ፈጸምኩ እያለ ቃል በቃል እርሳቸውን ይገልጽበታል። ሁለተኛ መሲሁ በሱረት ሶፍ ላይ ቁጥር 6 ላይ መሲሁ ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትንቢት እንደተናገረ ከነስማቸው አንስቶ ወደፊት ከኔ በኋላ የሚመጣው መልእክተኛ አንድ መልእክተኛ ብሎ ገልጿቸዋል። ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱሊን የእቲ ሚን ባዕዲ እስሙሁ አሕመድ ፈለማ ጃአሁም ቢልበይናት ቃሉ ሃዛ ሲሕሩን ሙቢን ይላል። የማርያም ልጅ መሲሁ ለእስራኤል ልጆች እንዲህ ባላቸው ጊዜ አስታውስ ይላል። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላቸው የአላህ መልእክተኛ ነኝ። ከእኔ በፊት ያለውን የሙሴን መጽሐፍ ኦሪትን የማረጋግጥ የማልክድ ከእኔ በኋላ የሚመጣውን መልእክተኛ ነቢይ ደግሞ የማበስራችሁ ስሙም አሕመድ ወይንም ሙሐመድ ተብሎ ይጠራላችኋል ብሎ ገለጻቸው። ስለዚህ ትንቢት ተናግረውላቸዋል። ወደፊት ከእኔ በኋላ የሚመጣው መልእክተኛ ብሎ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም በመጡ ጊዜ ምን አሉ? አነ ዳዕወት አቢ ኢብራሂም ወቢሻረት አኺ ዒሳ ብለው ተናገሩ። እኔ የአባቴ የአብርሃም የጸሎቱ ውጤትና የወንድሜ መሲሁ ብስራት ነኝ አሉ። አያችሁ፣ ቀድሞ የዱዓ ውጤት ነኝ አብርሃም ያሉት ቅድም ያልኳቸው ዱዓ ሱረቱል በቀራ ላይ የወንድሜ መሲሁ ብስራት ነኝ አሉ። የማርያም ልጅ ብስራት ነኝ፣ ከእኔ በኋላ የሚመጣው ነቢይ ስሙም አሕመድ ሙሐመድ የሚባል ይመጣላቸዋል ብለው ተናግረው ነበር። የወንድሜ መሲሁ ብስራት ነኝ አሉ። ለይሰ በይኒ ወበይነ ዒሳ ረሱል አሉ። በእኔና በመሲሁ መካከል ማንም መልእክተኛ የለም፣ ከእርሱ በኋላ የመጣት መልእክተኛ እያሉ ይገልጻሉ። ቻላራ ይህን ይመስላል። ሌላኛው ነገር ጦርነትን አስመልክቶ ለምንድን ነው? በጣም ወሳኝ ጥያቄ ነው። በነገራችን ላይ በጣም አሪፍ ጥያቄ ነው። በሙስሊሞች ላይ ዛሬ ላይ በሚነሳ ነገር ከነቢ ሰለላሁ ዐለይሂ ወሰለም ዘመን ጀምሮ ለምንድን ነው ሰዎች በጦርነት ነገራቶችን የሚመጣባቸውን ነገር በጦርነት የሚመክቱት ነው? አንደኛ ልናውቅ የሚገባው ነገር ሊያጠቃህ የመጣን አካል ነው የምትከላከለው። ይሄ ደግሞ ፍትህ ነው። አንድ ሰው ሲሰነዝርብህ ጊዜ ከራስህ ለመከላከል የምታደርገው ነገር ይሄ ፍትህ ነው። ማንኛችንም የምናደርገው አይምሮ የሚቀበለው ነገር ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መካ ለ13 ዓመት ያክል ገና አስተምሮት በጀመሩበት ጊዜ ለ13 ዓመት ያክል እየተጠቁ ራሱ ታገስ የሚል ቃል ነበር የወረደላቸው። ፈዕፉ ዐንሁም ወስፈሕ፣ እለፋቸው፣ ይቅር በላቸው ሙሐመድ። እሺ ተከታዮችን ገደሉብኝ ባሉ ጊዜ ስደት እዘዛቸው፣ እንዳትዋጋ። አለም ተረ ኢለ ለዚነ ቂለ ለሁም ኩፉ አይዲየኩም ወአቂሙ ሰላተ ወአቱ ዘካ፣ እጃችሁን አጣጥፋችሁ ቁጭ በሉ፣ ሌላውን አምልኮ ስሩ፣ ሶላት ስገዱ፣ ምጽዋትን አድርጉ፣ ከራስ መከላከል ስተውት እንዳትዋጉ ብሎ አላህ ከለከላቸው። ለ13 ዓመት ያክል መዋጋት አቅቷቸው መሰላቸው? ወላሂ መዋጋት አቅቷቸው አይደለም። ነገር ግን ስደት አድርግ ተባሉ። በቃ ጦርነትን ሽሽት ነው አይፈልጉ፣ ሰላምን ነው የሚፈልገው ኢስላም። ወዛቸው አለ አይደል? ከ13 ዓመት በኋላ ጭራሽ መዲናም ሄደው አሳደዋቸው። የዛኔ ሊዋጓቸው ሁሉ መጡ። እዛ ኡዚነ ሊለዚነ ዩቃተሉነ ቢአነሁም ዙሊሙ የሚለው አንቀጽ ወረደ። ከዚህ በኋላ ከራሳቸው እንድትከላከሉ ተፈቀደላችሁ ለእናንተ ለተበደላችሁት ብሎ ገለጸ። አየህ፣ በደል ደርሶበት አንድ ሰው ከራሱ ሊከላከል ቢነሳ እንዳም ይወደሳል እንጂ አይወቀስም። ይህ ነው። እሺ ባለፉት ላይ እኮ ታዲያ አይዋጉም ነበር ቀደምት ነብያቶች የሚለውን አንስቶልናል። አዎ ትክክል። በኖህ ጊዜ መዋጋት የለም፣ በሁድ ጊዜ መዋጋት የለም፣ በሷሊህ ጊዜ መዋጋት የለም፣ በአብርሃም ጊዜ መዋጋት የለም፣ በሉጥ ጊዜ መዋጋት የለም። ለምን?
አምላክ ሁለት ህግ አለው። አንደኛው ምንድነው? ባለፉት ላይ ሲያደርግ የነበረው ለምንድነው እንዳይዋጉ የተደነገገው? መቅሰፍት የሚባል ነገር አለ። እነዚህ ከሃዲያን ህዝቦች ነብያትን ካስተባበሉና በነብያት በኩል የመጣላቸውን ተአምር ካስተባበሉ የዛኔ አምላክ ተዋጉ ብሎ አያዛቸውም ነበር፣ ይቀስፋቸው ነበር። የኖህ ህዝቦች በምን ተቀሰፉ? በውሃ በማዕበል ተቀሰፉ። አያችሁ፣ ኖህን ሄድና ተዋጋ የሚል ህግ አላወጣለትም። ታዲያ የመዋጋት ህግ የተደነገገው መቼ ነው? ከሙሴ በኋላ ነው። አላህ በቁርአን ላይ እስከ ሙሴ ድረስ ባለው ጊዜ ግን ማንኛውም ሰው ሲያመፅ ጊዜ መቅሰፍት ይመጣበታል እንጂ አምላክ አላህ ሱብሓነሁ ወተዓላ ነብይ ተዋጋ ብሎ አያዘውም ነበር። ታዲያ የትኛው ነው የሚሻለው? ያ ጀማዓ መዋጋት ነው የሚሻለው ወይንስ መቅሰፍት ነው የሚሻለው? በደንብ ካስተዋልነው መዋጋት ነው የሚሻለው። መቅሰፍት ቢመጣ ጥርግርግ አድርጎ ያጠፋል። በቃ ያ አይደለም። ከራሳችሁ ተከላከሉ የሚል ህግን አወጣ አላህ ሱብሓነሁ ወተዓላ። ገብቶሃል አይደል? ይህን የደነገገው በሙሴ ጀምሮ እንደሆነ ይነግረናል። መሲሁ ታዲያ ለምን አልተዋጋም ወደሚለው ልንመጣ እንችላለን። ለመጀመሪያ በሶስቱ ነቢያት ላይ እንደተደነገገ ልንገራችሁ። ማስረጃ በሱራ ተውባ ላይ እናገኛለን። ኢነላህ አሽተራ ሚነል ሙእሚኒነ አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀና ዩቃቲሉነ ፊ ሰቢሊላሂ ፈየቅቱሉነ ወዩቅተሉን ወዕደን ዐለይሂ ሐቀን ፊ ተውራቲ ወልኢንጂል ወልቁርአን። አያችሁ አይደለ? በተውራት በኢንጂል በቁርአን ላይ ይሄንን አዘዝኩኝ እያለ ቃል የሚያዝኩኝ እያለ ይናገራል አላህ ሱብሓነሁ ወተዓላ። ተውራት ለማን ነው? ለሙሳ። ኢንጂል ለማን ነው? ለዒሳ። ቁርአን ለማን ነው? ለነብዩ ሰለላሁ ዐለይሂ ወሰለም። በሶስቱ ላይ የታዘዘው የመጀመሪያ የታዘዘው ማን ነው? ሙሴ ነው። ከማን ጋር? ከፈርዖን ጋር። ከፈርዖን ጋር ባደረገው ትግል ህዝቡን ነፃ አወጣ። ከዚያ በኋላ ፈርዖን ተቀሰፈ። የመጨረሻው ተቀሳፊ እርሱ ነው። በውሃ ተቀሰፈ፣ አለቀ። ከዚያ በኋላ አላህ ሱብሓነሁ ወተዓላ ከራሳቸው ተከላከሉ የሚል ህግና ስርዓትን አወጣ። መሲሁስ ላቸው ነበር መሲሁና ተከታዮቻቸው። ያ ማለት ግን ጂሃድን ማስተባበል ማለት አይደለም። አላስተባበለም። ገብቷቸዋል። ነገር ግን ያንን እርሱ ያላደረገበት ምክንያት ግዴታነቱ ላይ ስላልደረሰ ነው። ለምሳሌ አንድ ሰው ሐጅ እንዲያደርግ ግዴታ የሚሆንበት አለበት አይደለ? አቅም ሲኖረው ግን ነው። ያ ጂሃድም ልክ እንዲሁም ከዛሊከ ጂሃድ ሰውየው ሊያደርግ የሚችለው አቅም ሲኖረው ነው። ወአዒዱ ለሁም መስተጣዕቱም ሚን ቁወትን ወቢሪባጢል ኸይል፣ ተዘጋጅተህ ያን አቅም ሲኖር ጊዜ ነው። የመሲሁና ተከታዮች ደግሞ ለዚህ ነገር አልደረሰም ነበር። ያ ማለት ግን ጂሃድን አስተባበሉ ማለት አይደለም። ይታወቃልና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እርሳቸውም ላይ ግዴታ አልነበረም። ተመልከት፣ ለምን አቅማቸው አልነበረም ነበር መጀመሪያም ላይ። መጨረሻ ላይ እንደገና ሲያጠቋቸው ጊዜ አላህ ሱብሓነሁ ወተዓላ በቃ ከራስ ተከላከል ከዚህ በኋላ ብሎ አዘዛቸው። ለዚህ ነው ዛሬም ድረስ ሰዎች ከራሳቸው እየተከላከሉ ይኖራሉ። ነቢያችን ሰለላሁ ዐለይሂ ወሰለም አላህን ለመኑን፣ መቅሰፍት መጥቶላቸው ነበር። ሙሐመድ ሆይ እነዚህን አንተን ያደረጉ ሰዎች እኔ ልቀስፍልህ? ላ እኔ መቅሰፍት አልፈልግም አሉ። እያቸው አይደል? ያ ነው እንዳጠቃላይ ከራስ መከላከል ነው። ጂሃድ ሲባል ጊዜ ብዙ ሰው የሚያስበው ሰላማዊ የሆነ ሰው ሄዶ መጨፍጨፍ ነው። ላ እንደዛ አይደለም። ጂሃድ ማለት ትግል ማለት ነው። ቀጥታ ትርጉሙ ጀሃደ ታገላ። ጂሃድ ትግል ማለት ነው። ትግል ማለት ምን ማለት ነው? ሊታገል የመጣን አካል ከራስህ የምታደርገው የመከላከል ስርዓት ያ ትግል ይባላል። አይታቸዋል እነ ጆን ሲና ያ ሙሳራ ወይንም ጂሃድ ይባላል። ለምሳሌ እንደዛ አይነት ሊያጠቃህ ይመጣል የሆነ አካል ከራስህ እየተከላከል ከምታደርገው የማጥቃት ስርዓት ይሄ ጂሃድ ይባላል። ገብቶሃል አይደለ? ታዲያ ይሄ ሰው ከራሱ መከላከሉ ላይ ወንጀል አለበት ወይ? ወንጀል የለበትም። አላህ ታዲያ ማንን ነው ተዋጉ ያለን በቁርአን ላይ? ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም፣ እነዚያን የሚዋጓችሁን ከሃዲያኖች ተዋጓቸው ነው ብሎ አየህ አይደለ? የሚዋጓቸው ሊዋጋህ መጣ እንዳካል ከራስህ ትከላከላለህ። የዛኔ እስክስታ ታጠብቀው ይሄን ነው። እሺ ሰላማዊ ሰውን የገደለስ ይሄ የጀነትን ሽታ ያገኝም አሉ ነብዩ ሰለላሁ ዐለይሂ ወሰለም። መን ቀተለ ሙዓሀደን ለም የሪህ ራኢሐተል ጀና አሉ። ሰላማዊ የሆነን የሌላ እምነትን ተከታይ የገደለ ሰው ከሙስሊሞች ጋር ቃል ኪዳን ያለውን የሰላም ቃል ኪዳን ያለውን የገደለ ሰው የገነትን ሽታ ያገኝም እንዳትነኩ ብለዋል። ቦታቸዋል። ታዲያ ምን አይነት ነው? ሊዋጋ የመጣን ሰው ብቻ ነው። ሐታ ጦር ሜዳ ሰዎች በሚልኩ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እነዚህ አካሎች እንዋጋለን ካሉ ሙስሊሞችን ጦር ሜዳ ሲላኩ ምን ብለው ነው የሚያዟቸው? ላ ተቅቱሉ ጢፍለን ሰጊረን አንድ፣ ወላ እምራአተን ሁለት፣ ወላ ሸይኸን ከቢረን ሶስት፣ ወላ ቂሲሰን አራት፣ ወላ ራሂበን አምስት። ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም? አደራ በጦር ሜዳ ላይ ስትሄዱ ጊዜ ሊዋጋችሁ የተጋፈጠን አካል ብቻ ነው የምትዋጉት እንጂ ህፃናቶችን እንዳትገሉ አንድ፣ ሴቶችን እንዳትገሉ ሁለት፣ ሽማግሌዎችን፣ አሮጊቶችን፣ አዛውንቶችን እንዳትገሉ እነሱ ሶስት፣ ቀሳውስቶችን እንዳትገሉ አራት፣ መነኩሴዎችን እንዳትገሉ አምስት። ይህን ያዟቸው ነበር። ምክንያቱም መነኩሴውም ሆነ ቄሱ የራሱን ስራ ነው የሚሰራው፣ ሊዋጋ አልመጣም።
ስለዚህ እምነቱ ሌላ ነው እና የጠላቶች ጓደኛ ነው ብላችሁ እንዳትነኩት መንገድ ላይ ብታገኙት ብለው ይከለክሏቸው ነበር። ይሄ ነው ፍትህ ብሎ ማለት። ታዲያ ምን አይነትን ሰው ነው ከተባለ ሊዋጋህ የመጣን አካል ብቻ ነው ብትዋገው። ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም ማለት እነዚያ የሚዋጓቸውን የሌላ እምነት ተከታይ ብቻ እነርሱን ተዋጉ እያለ ያዛል ማለት ነው። ይሄን ይመስላል። እሺ በጣም አመሰግናለሁ። በመጨረሻችን ነገር ለሌላውም ሰው በአጋጣሚው በጣም ብዙ ሰው ስላለ እዚህ አጭር መልእክት መናገር እፈልጋለሁ። እንደዚህ አይነት ክርክር ውስጥ ስንገባ ሚዲያው በጣም ተከፍቷል፣ ብዙ ነገር ይባላል። እያንዳንዳችን ሰላሙ ላይ የምንጨምረው ጠብታ ይሞላል፣ እንዲፈስም ያደርገዋል። በግልባጭ ክፉ ነገር በማድረጋችን የራሳችን የሆነ አስተዋጽኦ እናሳርፋለን። እንደዚህ አይነት ነገር በኃይል በስድብ በቁጣ ክፉ ነገር የክርስቶስ ሰላም ይብዛላችሁ። ድምጽ ይሰማል? አምላክ መሆኑን አሳይሃለሁ። ግን ጥያቄ አለኝ። የክርስቶስ ሰላም በእናንተ ላይ ጥያቄ ትመልስልኛለህ? አምላክነቱን በደንብ ታውቃለህ፣ ትረዳለህ። ግን ቃላት ማንጋደድ ምናምን ነገር ያው ስለለመዳችሁ ነው። ግን ጥያቄ ያለኝና ጥያቄ መጠየቅ እችላለሁ? አትደረቢ። ከአራሽ ባንድ ጉዳይ ላይ ያስተት ሳይታረም ወዴት መተልፍ ምን ይገ ጥያቄ አለኝ ነው ያልኩት። እሺ ጥያቄሽ መጠየቅ ቀለፋት። ጥያቄሽ ምንድን ነው? ጥያቄ ቁርአን ከቁርአን ጋር ይጋጫል? ጨርሽ ጥያቄሽን። ከጨርሽ በኋላ ሙሉ መልሳለሁ። መጽሐፍ ቅዱስ ራሱ እግዚአብሔር እንደሚጋጭም ስለማሳይ አለኝ ይጋጫል። እኔ ጥቅሶቹ ደስታ አይሽ የሚጋጭውን አሳይ። ነህ ትልቅ ላይ አድርግሻለሁ። እያወጣሽ አስረጅ። የት ሄድሽ? ሄሎ የት ሄደች? እሺ ጥያቄ ያለ ይቀጥል። ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ የሆነ ስራ ቦታዬ አንድ ካፊር ነበረች ማለት ነው። ደህና ናት? አሁን እሷ ሰዎች እስልምናን ወቁ ብለው ኢትዮጵያዊ እንደኛ ሊያመጡ ምናምን ሲሉ ከዛ እናንተ እኮ የምታሰልሙ በገንዘብ ነው፣ ገንዘብ እየተከፈላችሁ ነው አለችኝ ማለት ነው። እስልምናን እንትን የምትሰብኩ ገንዘብ እየተከፈላችሁ ነው። ደግሞ እናንተ እስልምና አንድ ካፊር እስልምና ተቀበሉ ብላችሁ እስልምና የማይቀበል ከሆነ አጥፏቸው ነው የሚል። አይሁዶችንና ካፊሮችን ካጠፋችኋቸው እናንተ የጀነት ናችሁ የሚል ከቁርአናችሁም አለ ከሐዲሳችሁም አለ አለችኝ። እንደዚህም ሚል የለም እንኳን አይደለም ዱሊል ቀርቶ አንድ ሰው ሸሃዳ መያዝ ሲፈልግ ፈልገህና ፈቅደህ ነው ወይ ተብሎ ተጠይቆ ማስገደድ እንኳን ልንገል ቀርቶ ማስገደድ አንችልም። እስልምን ወላሂ ውስጤ በጣም ደስ ይላል። ዘንድሮ በጣም ቀላል ነበር። ደስ ይላል። ማሻአላህ። እሺ ስህተት ነው እህት። እሺ ስህተት ነው። እዚህ ቢመጡ አሪፍ ነበር። ማማር ደስ ይል ነበር። ይዘሻቸው ነው ካላቸው ቲክቶክ ካላቸው ይዘሻቸው። እኔማ እዚህ ጋር መልስ ብትሰጥና ሪከርድ አድርጋችሁ ብትልኩልኝ በውስጥ ብልክላት ብዬ ነበር። የተሰራ ቪዲዮ ብዙ አለ። መጋደል የሚባለው ትምህርት በእስልምና ወይም ጂሃድ የሚለው ለምን እንደተደነገገ
የሰራሃት ቪዲዮ አለ ሄደሽ ፈልግና እሱን ላኪላቸው፣ ወይም እዚህ ብታመጫቸው ጥሩ ነው። እሺ በቃ ጀዛከላህ። እሺ ቀጥሉ ልጆች። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ሲሆን አንድ ነገር ጋር ስለ ግራ አታጋባኝ ነበር። ሽንት ቤት ውስጥ የአላህ ስም መጠራት የለበትም እና በአሁን ጊዜ ደግሞ ውዱ ማድረጊያ ብዙ ጊዜ እሳ ነው እና እንዴት ነው ቢስሚላ ምናምን ለማለት እንዴት ነው እንቸገራለን። በልብህ ቢስሚላህ የሚለውን ማሰብ በቂ ነው። ኦኬ እሺ ጀዛከላህ ወያኩም። ኢማም አሕመድ ብን ሐንበል ምን አሉ? ኢዛ ዐጠሰ ረጁል ወሁወ ፊል ሐማም ፈልየሕመዲላህ ቢቀልቢሂ ላ ቢሊሳኒሂ وعلى قياس ذلك فمن أراد أن يتوضأ في الحمام فليقل بسم الله بقلبه لا بلسانه. إمام أحمد بن حنبل عند سوش انت بتستنو بياسنة تسو الحمد لله يلال ويتبرو سيتيقو أو يلال نقرقل بلبو يبل يا الله سم بزيار مش انت بتستنو وسات سلال اللبت على بزيه قياس ودو ما درقي فلقسو بسم الله الملون بلبو ياسف ايش جزاك الله ማሻአላ አላህ ይጨምርልህ። እሺ መርሐባ አሜን። እሺ ጥያቄ ከሌላችሁ እንውረድ ልጆች፣ ለሌሎች ቦታ ነው። ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ እሱ እኔ የምጠይቀው የፈለኩ አንድ ሙስሊም የነበረ ሰው ክርስቲያን ከሆነ ይገደል የሚል በቁርአን ውስጥ ወይ አለ ወይ? እሺ በሃይማኖት ማስገደድ የለም። ላ ኢክራሀ ፊዲን ነው። በሃይማኖት ማስገደድ ምን ሻፈ ሚውት አድርገው فمن شاء فليؤمن ومن شاء فليكفر يفلق من يفلق يكاد ብሎ አላህ ሱብሓነሁ ወተዓላ። ነገር ግን እዚህ ቦታ ላይ አንድ ሐዲስ ሊሰጧቸው ይችላሉ። መን በደለ ዲነሁ ፈቅትሉሁ የሚል ሃይማኖቱን الو ما عندكم سؤال؟ الله وبركاته. عليكم السلام ورحمة الله وبركاته. ሁሴን አንድ ጥያቄ ያለኝ አንድ እህቴ ነበረችና ስፉ ሰበር ሰላምቴ ናትና ልጁ ማለት ካገባት በኋላ የሚሰድቧት ስድቦች ያው ከእስልምና የሚያወጣ ነው ማለት አሁን አንቺ ቤተሰቦች ካፊር ናቸው አንቺም ካፊር ነበርሽ ምናምን ስለሚላት ፍታይም ባለችው ጊዜ አንድ ኒካ አውርጄልሻለሁ አላትና ሁሉም ይወርዳል ወይስ ሶስቱን ማውረድ አለበት? ይሄን ሊል አይገባም። ትልቅ ወንጀል ነው። ሰውን ባለፈው ማንነቱ ወይንም በቤተሰቡ ሊወቀስ አይችልም። አላህ ሱብሓነሁ ወተዓላ ሰዎችን ባለፈው ማንነታቸው እናንተ እንዲህ ነበራችሁ ብሎ የሚይዝ አምላክ አይደለም። ወደ እርሱ ከተመለሱ ኸላስ ያለፈውን እያወቀው አይረሳውም። እርሱ ላ የضل ረቡከ ወላ የንሳ እኔ ጌታህ አልሳሳትም አልረሳምም ይላል። ነገር ግን በዚያ ባለፈው ማንነት አይወቅስም። ይሄ ተገቢ አይደለም። ይሄ ማይም ነው። ሰውን ባለፈው ማንነቱ በተለይ የሰለሙ ልጆችን ያንን አላህ ይቅር እያለላቸው ቁል ሊለዚነ ከፈሩ እየንተሁ ይግፈር ለሁም ማ ቀድ ሰለፈ አለ። ሙሐመድ ሆይ ለእነዚያ ለካዱ ሰዎች እንዲህ ብለህ ነገራቸው ካሉበት ክህደታን ቢቆጠቡ ስላለፈው ስህተታቸው ይቅር እላቸዋለሁኝ አለ። ዛቻው አላረ ያ ያለ ስላለፈው ማንነት አምላክ አላህ ሱብሓነሁ ወተዓላ ይቅር እያለ የሰውዬ እንደገና እያነሳ መውቀስ እርሷን ይሄ ተገቢ አይደለም። ይቅርታ ሊጠይቃት ይገባል። ሁለተኛ ሰው በቤተሰቡ አይወቀስም። ወላ ተዚሩ ዋዚረቱን ወዝረ ኡኽራ ማንም ነፍስ የሌላ ነፍስ ኃጢአት አትሸከም። ሁሉ ነፍስን ቢማ ከሰበት ረሂና ሁሉም ነፍስ በሰራ እና ይሄ ነው አጠቃላይ ኒካሽን አውርጄልሻለሁ ካለ አንድ ኒካ ይወርዳል እና ከዚህ ከንግግሩ
ተውበት ያድርግ፣ ይቅርታ ሊጠይቃት ይገባል። ተሳስቶ ያላት ኡስታዝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ወር ሞላኝ ወላሂ አስተግፍሩላህ። በስ እርግጠኛ ነሽ? አንድ ወር ነው 29 ቀን ነው? አዎ አረ ወላሂ የዛሬ 2 ዓመት ምናምን ቶሎ ነበር የሚደርሰኝ ተራ ማለት ነው። አሁን ግን በቃ ዝም ብዬ ተስፋ ቆርጬ መከታተል ብቻ ሆነዋል ስራዬ ማለት ነው። ጥያቄ ቢኖረኝ እንኳን ጥያቄሽ ምንድን ነው? ፈጠን በሽ። ባትሪ ሊዘጋ ነው። 89 ብቻ ነው ያለው ጥያቄ ማለት ነው። እንትን ፌስቡክ ላይ ጠይቄህ ነበር ግን አልመለስክልኝም። አብዛኞቻችን ምግብ ሰሪዎች ነንና ምግብ እየሰራን እያለ ቲክቶክ እንጠቀማለን። እንደ አጋጣሚ ሆኖ ደግሞ ምግብ ቢበላሽብንና ያለ ቀስድ ማለት ነው እነዛ ሰዎች ተቆጥተውን ሐስቢየላ ቢሉብን ያ ነገር እንዳይደርስ ምን ማድረግ ነው ያለብን? ትኩረት አድርጋቸው ስራቸውን መስራት፣ ኃላፊነትና እስከተጣለባቸው ድረስ የተጣለባቸውን ኃላፊነትና በተገቢው መንገድ መወጣት አለባቸው። ሌላው ስራ ተርፍ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኩሉኩም ራዒን ወኩሉኩም መስኡሉን ዐን ረዕየቲ ያሉ፣ ሁላችሁም ኃላፊነትና ተጥሎባችኋል፣ ስለተጣለባቸው ኃላፊነትና ትጠይቃላችኋል ቦታችኋል። ስለዚህ ኃላፊነታችሁን በአግባቡ መወጣት አለባችሁ። ሰው ደግሞ እየበላችሁ ስራችሁን በአግባቡ መስራት ግድ ይላል። ካልሆነ የምትበሉት ገንዘብ ጥያቄ ምልክት ውስጥ ይሆንባቸዋል። ሰውየው የላቡን ሰርቶ ሊያገኝ ይገባል። ያንን ደሞዛቸውን አሟልተው እየሰጧችሁ እናንተ በተገቢው መንገድ የማትሰሩ ከሆነ ይሄ ጥሩ አይደለም እና ሐስቢየላ የሚለው እንዳይደርስ ምን ማድረግ አለብን? በቃ ይቅርታ ጠይቋቸውና ትኩረት አድርጋችሁ ከዚህ በኋላ አስተካክላችሁ መስራት። እሺ ሌላው ጥያቄ ደግሞ ማለት ነው ወአለይኩም ሰላም